እስኪ ቆም ብላችሁ አስቡ። የዛሬ ዓመት የት ነበራችሁ? ዛሬስ የት ናችሁ? መልሱ ያው ተመሳሳይ ቦታ ላይ ከሆነ ህይወታችሁ በቁሙ እየሞተ ነው። አብዛኛው ሰው በየቀኑ ያንኑ የድግግሞሽና አሰልቺ ህይወት እየኖረ ያንኑ ስህተት እየደገመ ሰበቡን እየደረደረ ነገር ግን የተለየ ውጤት ይጠብቃል። ቆይ እስከ መቼ ነው በሰበብ የምትታለሉት? እስከ መቼ ነው ነገ ሰራዋለሁ እያላችሁ ራሳችሁን የምትዋሹት? ጊዜው አይቆምም፣ እድሜያችሁም አይመለስም። ዛሬ ካላችሁበት የድግግሞሽ አረንቋ ወጥታችሁ የዛሬ ዓመት ፍጹም የተለየና ስኬታማ ሰው ወይም ተራ ከሚባል ሰው ከፍ ማለት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። በየትኛውም የህይወት ዘርፍ ብትሆኑ ካላችሁበት ደረጃ ከፍ የሚያደርጓችሁን 5 ሊታለፉ የማይችሉ የዲሲፕሊን ምስጢሮች አሳያችኋለሁ። ይህ ቪዲዮ መረጃ ብቻ ሳይሆን ህይወታችሁን የምትቀይሩበት የለውጥ መጀመሪያ ነውና ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ አድርጋችሁ ጀምሩትና ወደ ጉዳያችን እንግባ። የመጀመሪያው ምስጢር የዓመት ግባችሁን ለቀናት አካፍሉትና ትልቁ ግብ ሳይሆን የዕለቷን ትንሽ ተግባር ያለማቋረጥ ያለመሰልቸት ተግብሯት። ትልቅ ህልም ይኖራችኋል፣ ነገር ግን እንዴት አሳካዋለሁ የሚለው ስጋት ሸባ አድርጎ ያስቀራችኋል። ፍጹምነት ወይም ፐርፌክሽን አትጠብቁ፣ ምክንያቱም ፍጹም የሆነ ጊዜና ጅማሮ የለም። ማንኛውም ትልቅ ተራራ የሚወጣው በአንድ እርምጃ ነው ይባላል። አይምሯችሁ ትልቁን ግብ አይቶ አልችልም እንዳይልባችሁ ግባችሁን አድቅቃችሁ ቁረሱት። የዛሬ ትንሽ ድል ነገ ለምትሰሩት ትልቅ ስራ የልብ መተማመኛ እንደሆነች ነው። ዛሬ ካላችሁበት ዝቅተኛ ቦታ ተነስታችሁ ወደ ላይ ለመውጣት ብቸኛው መንገድ ትንሿን እርምጃ አቅልሎ አለመመልከት ነው። ትልቅ አስቡ፣ ነገር ግን በትንሹ መጀመርም ደግሞ እንደ ፍርሃት አትቁጠሩት። ለምሳሌ በቀላሉ የዛሬ 1 ዓመት 200 ሺህ እንዲኖራችሁ ፈልጋችኋል እንበል። ይህንን ገንዘብ ለመቆጠብ ደግሞ ከናንተ የሚጠበቀው በቀን 550 ብር ወይም በወር 16670 ብር መቆጠብ ብቻ ነው። ይህንን ገንዘብ ደግሞ የምር ዓላማ ካላችሁ ዓላማ ላለው ሰው በዚህ በዲጂታል ዘመን ትንሽ የጀበና ቡና ከመሸጥ እስከ ሊስትሮ የሚሰራ ሰው ሊያሳካው የሚችል ግብ ነው። ስለዚህ በዚህ ስቴፕ ላይ የምትወስዳቸው 5 ተግባራት ምንድናቸው ካላችሁኝ፣ አንደኛ ግባችሁ ማንም ማየት በማይችልበት ቦታ ላይ በግልጽ ጻፉትና ራሳችሁ ብቻ ተግብራችሁ ውጤቱን አሳዩ። ሁለተኛ የዛሬዋን ትንሽ ስራ ወይም ቁጠባ ወይም ተግባር ለዩ። ሶስተኛው ምንም ይሁን ምን የዕለቷን ተግባር አትዝለሉ። አራተኛ ገና ብዙ ይቀረኛል የሚለውን አሉታዊ ድምጽ በሙሉ ዝም አሰኙ። አምስተኛ የዛሬዋን ድል ለነገሩ ውበት እንዲሆናችሁ መተግበሩን ራይት ወይም ኤክስ አድርጋችሁ አስቀምጡ። ሁለተኛው ተግባር የጊዜ አጠቃቀማችሁን ቃኙት። ይህ ትልቅ ሚስጥር ነው። ጊዜያችሁን ካልገዛችሁት ይሸጣችኋል ይባላል። ስኬታማ ሰውና ስኬታማ ያልሆኑ ሰዎች ልዩነታቸው ያላቸው የሰዓት ብዛት ሳይሆን በሰዓት ውስጥ የሚሰሩት የሥራ ጥራት ነው ይባላል። በየቀኑ በስልካችሁ ላይ የምታጠፉት 2 ሰዓት በአመት ውስጥ 730 ሰዓት ወይም ሙሉ 1 ወር የሚሆን ጊዜያችሁን ለሌላ ሰው ቢዝነስ ወይም ለማህበራዊ ሚዲያ ባለቤቶች እየገበራችሁ ነው። እናንተ እንደዋዛ ፈልጋችሁ አንድን አመት ከ365 ቀናት ወደ 335 ቀናት በራሳችሁ ፈቃድ አሳጥራችሁታል። ጊዜያችሁን ካልተቆጣጠራችሁት ጊዜያችሁን እናንተ መቆጣጠር ይጀምራል። የዛሬ ዓመት የተሻለ ሰው ለመሆን ከፈለጋችሁ ለተርፍ ያልተቋቋሙ ወሬዎችና ድርጊቶችን አይሆንም ማለት ነው። ከዛሬ ጀምሮ ለምሳሌ በየቀኑ 30 ደቂቃ ቀድማችሁ በመነሳት ያንን ጊዜ የግል ዕውቀታችሁን ብታዳብሩበት 30 ነፃ ቀናት ታገኛላችሁ። በዚህ ክፍል ላይ የሚተገበሩ ተግባራት ደግሞ አንደኛ ቀናችሁን የሚሰርቁ 3 ነገሮችን ለዩና አስወግዱ። ሁለተኛ ለነገ የምትሰሩትን ስራ ማታ ወስኑ። ሶስተኛ ስልካችሁን ከጧት 3 ሰዓት በፊት አትንኩት፣ እናንተ ቢዝነስማን ወይም ያን ያክል አንገብጋቢ ነገር ከሌላችሁ በስተቀር። አራተኛ ለተራ ነገሮች አይሆንም ማለትን ተለማመዱ። አምስተኛ በየቀኑ ቢያንስ 1 ሰዓት ለዋና ህልማችሁ ብቻ ስጡ። ሶስተኛውና ወሳኙ ነጥብ በድግግሞሽ መኑ። ስሜት ሲኖራችሁ መስራት ቀላል ነው። እውነተኛው ጀግንነት ግን ስሜት በሌለ ጊዜ ደክሞህ እያለ ሰልችቶህ እያለ አቅም ስታጣም የግድ ስራውን ማስቀጠል ነው። ቀጣይነት ወይም ኮንሲስተንሲ ድንጋይ ላይ እንደምርድ የውሃ ጠብታ ነው ይባላል። ብዙዎቻችን ጀምራለን፣ ነገር ግን ብዙ ተጉዘን ዋጋ ከፍለንበት እንቅልፍ አጥተን ግባችን 1 ኢንች ሲቀረው እናቆማለን። ከዛ በራሳችን የማንተማመን ፈሪዎች እንሆናለን። የዛሬ ዓመት የተሻለ ሰው መሆን ከፈለጋችሁ በየቀኑ ራሳችሁን 1% ብቻ ማሻሻልን ተለማመዱ። ዛሬ የሰራችሁ ትንሽ ስራ ነገ ከነገ ወዲያ ተከማችቶ ታላቅ ውጤት እንደሚያመጣም እመኑ። ህይወት የሩጫ ውድድር ሳትሆን የጽናት ጉዞ መሆኗን እወቁ። በዚህ ክፍል የሚተገበሩ ተግባራት፣ አንደኛ ዛሬ ባይመቻችሁ እንኳን ለ5 ደቂቃ ሰራዋለሁ ብላችሁ ዛሬ የምትተገብሩትን ስራ ለዛ ቃል ግቡ።
ሁለተኛ የሰራችሁበትን ቀን በካላንደር ላይ ምልክት አድርጉበት። ሶስተኛ ውጤት ላይ ሳይሆን በየቀኑ በምታደርጉት ድርጊት ላይ ብቻ አተኩሩ። አራተኛ ሲደክማችሁ ማረፍን እንጂ ማቆምን እንደ ምርጫ አትውሰዱ። አምስተኛው ለውጥ ረጅም ጊዜ እንደሚወስድ እመኑና ፍሬውን ለማጨድ ታጋሹ። አራተኛውና ወሳኙ ነጥብ ሰበባችሁን ቅበሩት ይባላል። ወይ ምክንያት ይኖርሃል ወይ ውጤት ይኖርሃል ይባላል። ሁለቱ በአንድ ቤት ሊኖሩ አይችሉም። አልተመቸኝም፣ ሰው አልረዳኝም፣ ኢኮኖሚው ከባድ ነው፣ መንግስት፣ ቤተሰብ የሚሉ ምክንያቶች ራስን ለማጽናናት የሚቀርቡ መርዞች ናቸው። ሰበቦቹ የምርም እውነት ናቸው እንበልና እና ምን ይጠበስ። ስኬታማ ሰዎች ስኬታማ የሆኑት ምቹ ሁኔታ ስላላቸው ሳይሆን በአስቸጋሪ ሁኔታ ውስጥም ጭምር ሰበብን ሰባብረው ስላለፉ ብቻና ነገን ማየት ስለቻሉ። ካላችሁበት የድግግሞሽ ህይወት ለመውጣት ከፈለጋችሁ ለውድቀታችሁ ሌላውን ሰው ወይም ሁኔታዎችን መውቀስ አቁሙ። የህይወታችሁን መሪ ራሳችሁ ተረከቡ። ሰበብ በሰጣችሁ ቁጥር ለስንፍናችሁ ፈቃድ እየሰጣችሁት መሆኑን እወቁ። ለምሳሌ ገንዘብ ስለሌለኝ ቢዝነስ መጀመር አልቻልኩም ከማለት ይልቅ ባለኝ ጥቂት ገንዘብ ምን መጀመር እችላለሁ ብሎ ማሰብ እና መጠየቅ ልመዱ። ጭንቅላታችሁን ለፈጠራ ተጠቀሙበት። እዚህ ክፍል ላይ ሊተገበሩ የሚገቡ ተግባራት ምንድናችሁ ካላችሁ የመጀመሪያው አሁን ያላችሁበትን ትልቁን ሰበብ ለዩና አሁኑን በጠንካራ ውሳኔ ቀይሩት። ሁለተኛ ችግር ላይ ሳይሆን መፍትሄ ላይ አተኩሩ። ሶስተኛ ለምን ይሄ ሆነብኝ ሳይሆን ከዚህ ምን እማራለሁ በሉ። አራተኛ ለህይወታችሁ ሌላ ማንም ሰው አይመጣምና ሙሉ ኃላፊነትን መውሰድን ተለማመዱ። አምስተኛ ሰበብ እንዳያቆማችሁ ጠንካራ ምክንያት አስቀምጡ ወይም ይኑራችሁ። የመጨረሻው ፖይንት አምስተኛው ፖይንት ትኩረታችሁን ጠብቁ ይባላል። ትኩረት በዚህ ዘመን እንደ ትልቅ የባንክ አካውንት ሀብት ይቆጠራል። በዚህ ጩኸት በበዛበት ዘመን ትልቁ ፈተና ትኩረትን ሰብስቦ በአንድ ነገር ላይ መዋል። አይምሯችሁ እንደ መስታወት ከሆነ ትኩረታችሁ ደግሞ እንደ ሌንስ ብርሃን ነው። ሌንስ በአንድ ቦታ ላይ ሲያርፍ ድንጋይ ይበሳል። ትኩረታችሁም እንደዚሁ በአንድ ዓላማ ላይ ካረፈ የማይሰበረውን የድህነትና የውድቀት ግድግዳ ይሰብርላችኋል። በየደቂቃው ፌስቡክ እና ቲክቶክ እያዩ ታላቅ ሰው መሆን እንዳታስቡት። ትኩረታችሁን ለሚሰርቁ ነገሮች በራችሁን ዝጉ። ዛሬ የምትዘሩት ትኩረት ነገ የምታጭዱት ስኬት ነው። ለምሳሌ ስራ ስትሰሩ ስልካችሁ ሌላ ክፍል ውስጥ ብታስቀምጡት የትኩረታችሁን አቅም በ40% ጨምረዋል ይባላል። ስለዚህ እዚህ ክፍል የመጨረሻው ክፍል ላይ ሊተገብሯቸው የሚገቡ አምስቱ ነገሮች የመጀመሪያው አሁኑኑ ትኩረታችሁን የሚሰርቁ አፖችን ከስልካችሁ ላይ አጥፉ። ሁለተኛ በየቀኑ ለ10 ደቂቃ ጸጥ ብሎ ራስን የማዳመጥ ልምድ ይኖራችሁ። ሶስተኛው በአንድ ጊዜ አንድ ስራ ብቻ የመስራት ዲሲፕሊንና አዳቡ። አራተኛ ስራ ከመጀመራችሁ በፊት የስራ ጠረጴዛችሁን አጽዱ። አምስተኛው ለዓላማችሁ የማይጠቅሙ ወሬዎችን ከመስማት ተቆጠቡ። በመጨረሻ ይህንን ቪዲዮ አይታችሁ ስትጨርሱ ሁለት ምርጫዎች አሏችሁ። አንደኛው እንደተለመደው ጥሩ ሐሳብ ነው ብላችሁ ወደ ኋላ መመለስና ያንኑ አሰልችና የድሮ ህይወት መቀጠል ነው። ሁለተኛው ምርጫ ግን ዛሬ የመጨረሻ የድሮ ማንነቴ የሚያበቃበት ቀን ነው ብሎ መነሳት ነው። የዛሬ ዓመት የተሻለ ሰው መሆን የምትፈልጉ ከሆነ የምትችሉት ዛሬ በወሰናችሁት ውሳኔ ልክ ነው። አሁን ከላይ ከጠቀስናቸው ተግባራት መሰረት ቢያንስ ህይወታችሁን ሊቀይር የሚችል አንድ ነገር ውሰዱና ወደ ስራ ግቡ። ሰበብን ግደሉ። ትኩረታችሁን ሰብስቡ። በትንሹም ቢሆን ጀምሩ። ጽናት ካላችሁ የማይቻል ነገር የለም። የዛሬ ዓመት ራሳችሁን ስታዩት በዚያ ቀን ዛሬ በመጀመሪያ ደስ ብሎኛል የምትሉበት ታሪክን ዛሬ መጻፍ ጀምሩ። ለውጥ የሚጀምረው ከእናንተ እንጂ ከማንም አይደለም። ጊዜው ደግሞ አሁን ነው። ቻናሉን ሰብስክራይብ በማድረግ የለውጥ ጉዟችን አብረን እንቀጥል። ድል ለሚተጉ ብቻ ይሁን የለውጡ መልእክት ነበረ። በያላችሁበት